የሰው ልጅ መነሻውን ካላወቀ የነገ መድረሻውን አያውቅም። መነሻውን መርሳት የለበትም። እናንተስ ምን ትላላችሁ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ቻናል ተከታታይ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ዛሬ እንደ ምክርም ጭምር አጠር ያለች ቪዲዮ ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እኔ ምንድነው የምለው የትላንትና መነሻዬ ለዛሬ ለደረስኩበት ለምኖርበት ህይወቴ ተስፋ ላደረኳት እቺ የምኖርባት ሰዓት ትምህርት ቤቴ ነው ብዬ ነው የማስበው። የሰው ልጅ የመጨረሻው ድቀቱ ምንድነው? መነሻውን ሲረሳ ነው። መነሻውን ከረሳ አንድ ሰው መድረሻው በጣም ከባድ ነው። አናቀውማ የምንደርስበትን ስለማናቅ የኋላ መነሻችንን ማሰብ አለብን። አንዳንዴ ነገሮች በተሳኩልን ተሟልተው ባየናቸው ነገሮች ወይ የትላንቱን ህይወቴ መለስ ብዬ ላየው አልፈልግም የምንል ሰዎች አለ። እኔ ግን እንደዛ አይደለም። የትላንት ህይወቴን ስለኖርኩት ለዛሬ ልደርስ የረዳኝ እሱ ነው ብዬ ነው የማስበው። ለምን የትላንት ህይወታችን በጣም ብዙ ውጣ ውረድ፣ በጣም ብዙ ድካም አሳልፈን ዛሬ ላለንበት ደርሰን ሊሆን ይችላል። ያንን ደግሞ ተመልሰን ልንኖረው ላናስበው ሊሆን ይችላል። ኦኬ አዎ አውቃለሁ። ግን ያ ነገር ደግሞ ያንን ባናይ ኖሮ ዛሬ ላለንበት አንደርስም ብዬ ነው የማስበው። ለምን ትናንትና በጣም ተጎድቼ ወይም ተጎሳቁዬ ወይም በሰው ቤት ወይ መከራ ደርሶብኝ ኖሬ ከሆነ ዛሬ ላይ ደግሞ ያ ነገር አልፎ የተደላደለ ኖሮ መኖር ከሆነ አይ እንደዚህ ነበርኩ እኮ ብለን እንድናስብ ለነገ ጥንካሬያችን ይሆናል። የዛሬ ጉዳታችን፣ የዛሬ የትላንትና ድክመታችን ወይም ደግሞ የትላንትና ጦታችን፣ የትላንት መንገላታታችን ዛሬ ላለንበት ብርታታችን ሊሆን ይችላል ብዬ ነው የማስበው። ለእኔ ግን ብርታቴ ነው። ለምን ትላንትና ያደግኩበትን ስለማቅ ጠንክሬ እንድሰራ ዛሬ ላለሁበት እና ለተመኘዋት ህይወቴ ተስፋ ላደረኩባት እቺ ለምኖርባት ሰዓት የትላንት ህይወቴ በጣም ጠቅሞኛል ብዬ ነው የማስበው። ለምን ወደ ኋላ ዞር ብዬ ያንን ነገር አልኖርም የሚለውን ሳስብ በርትቼ እንድሰራ ጠንክሬ እንድሰራ የነገን ተስፋ እንዳደርግ ትዕግስት ብዙ ነገር አስተምሮኛል። ለምን ዛሬ የምኖርበትን እንዳላስብ የረዳኝ ምንድነው? ይሄን ነገር አልኖረውም፣ ይሄን ኑሮ መኖር አልፈልግም ስል በርትቼ እንድሰራ ደግሞ ብርታት ይሆነኛል ማለት ነው። እና የትላንት ህይወቴ ለኔ ትምህርት ቤቴ ነው። እናንተስ ምናችሁ ነው? እውነት የትላንት ህይወታችሁን ወደ ኋላ መለስ ብላችሁ አታስቡ ወይስ እንዴት ነው? አለማሰብና አለመኖር ደግሞ የተለያየ ነው። ማሰብ የነገ ብርታትን ተስፋ እንድናደርግ ያደርገናል። አለመኖር ደግሞ በእርግጥ አሁን የዛሬ ያለውበትን እና ትላንት ያለውበትን ወደ ኋላ ተመልሼ የትላንት ህይወቴን ልኖር ብዬ አላስብም። አልረሳውም፣ ግን አላስበውም። ልዩነት አላቸው። እና ምን ልላችሁ አስቤ ነው የሰው ልጅ የመጨረሻው ውድቀቱ ትላንት የመጣበትን ሲረሳ ነው። ይሄ እንደዚህ ነበር፣ እንደዚህ መኖር አልፈልግም የምንል ሰዎች አለን። አዎ አለን። እኔ ግን ምንድነው የትላንት የተነሳውበትን ልረሳው አልችልም። ወደ ኋላ ተመልሼ ደግሞ ያን ኑሮው ልኖረው አልችልም። ለምን ትላንት በጣም የተጎዳ ህይወት፣ የተጎሳቆለ ህይወት ወይ በሰው ቤት ወይም ደግሞ በራሴ ህይወት ላይ ያልተሟላ ብዙ ያሰብኳቸው ያልተሳኩልኝ ነገሮች ሊኖሩ ይችላሉ። እነሱን ደግሞ ዛሬ ያሳክቻቸው በተስፋ የምኖርባቸው ነገሮች ሊኖሩ ይችላሉ። ያንን ወደ ኋላ ተመልሼ ያንን መኖር አልፈልግም። ግን ለዛሬ ህይወቴ ደግሞ ያኛው ያሳለፍኩት ህይወቴ ትምህርት ቤቴ ነው። ተምሬበት አስቤው አስታውሼው ትላንት እንዲህ ነበር ዛሬ እዚህ ላይ ደረስኩ ተመስገን እንድል ላለሁበትም ህይወት እንዳመሰግን ይረዳኛል። ያን ትላንቱን ሳስብ ማለት ነው። የዛሬውን ብቻ ግን ትላንት እንደዚህ ነበር ያን ህይወት መኖር አልፈልግም፣ ያን እንዲህ መሆን አልፈልግም ማለት አንችልም። መኖር አንፈልግም፣ ግን ማሰብ አለብን። ወደ ኋላ መለስ ብለን ስናስብ በጣም ብዙ የሚጠቅሙ ነገሮች ሊኖሩ ይችላሉ። ካሳለፍናቸው ህይወት ከብዙ ውጣ ውረድ ዛሬ ላይ ትልቅ ተስፋ ኖሮን ከቤተሰቦቻችን ኑሮ መስርተን ልጆች ይዘን ወልደን ከብደን ታይተን ሊሆን ይችላል። ግን የትላንቱ ህይወታችን ነው መሰረታችን ነው የማስበው። እኔ ለምሳሌ ተሰድጃለሁኝ። ኦኬ ስደት እንዳማራጭ አድርጌ ብዙ ነገር አጥቼ በጣም ብዙ ውጣ ውረድ ውስጥ ሆኜ ትላንትና አሳልፌ ዛሬ ላይ ደግሞ የራሴን ህይወት መስርቼ የራሴን ቤት ኖሮኝ እዚህ ላይ እንድደርስ የረዳኝ ምንድነው? የትላንት መነሻዬ ነው። ትላንት የትላንት ኑሮ ቢኖረኝ ዛሬ ደግሞ እንደዛው ቀጥዬ የዛሬዋን ህይወት አይኖረኝም ነበር ብዬ ነው የማስበው። እናንተስ ምን ትላላችሁ? ሰላም ቤተሰቦች፣ እናንተም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ስለመጠፋም ደግሞ ይቅርታ አድርጉልኝ። የኔትወርክ ምክንያት ነው እያስጠፋኝ ያለውና ሰላማችሁ ብዙ ይበልልኝ። በሌላ ቪዲዮ እስከምንገናኝ ቻው።